ቦንጆር ኻቱዝ ኮመንት አሌፉ እንዴት ናችሁ? እኔ ደህና ነኝ። ይሄ ፈረንሳይኛን በአማርኛ የምንማማርበት የዩቲዩብ ቻናሌ ነው። እንኳን ደህና መጣችሁ። ቢያንፈም በባለፈው ቪዲዮ ስለ በኒህ ቨርብ ተምረናል። በጣም አስፈላጊ ከሆኑ ቨርቦች ውስጥ አንዱ ነው። ዛሬ ደግሞ ከሱ የቀጠለ ሌላ አስፈላጊ የሆነ ቨርብ ፕሮንድር እንማራለን። ፕሮንድር አንድ ነገር መውሰድ ወይም መያዝን ነው የሚያመለክተው። ስለዚህ መጀመሪያው ኮንጁጌት ስናደርገው ወይ ስናራባው እንደዚህ ነው። ዠ ፕሮን ካልኩኝ እኔ ወስዳለሁ እያልኩኝ ነው። ቱ ፕሮን ካለን አንተ ትወስዳለህ ወይም አንቺ ትወስጃለሽ እያለን ነው። ኢል ፕሮን ካለን ደግሞ እሱ ይወስዳል እያለን ነው። ኤል ፕሮን ካለን ደግሞ እሷ ትወስዳለች እያለን ነው። ከዛ ደግሞ የሰዎች ቁጥር ብዙ ሲሆን እንደዚህ እንላለን። ኑ ፕረኖ እንላለን፣ እኛ እንወስዳለን እያለን ነው። ቡ ፕረኔ ካለን ደግሞ እናንተ ትወስዳላችሁ ወይም እርሶ ይወስዳሉ እያለን ነው። ከዛ ደግሞ መጨረሻ ላይ ኢል ወይም ኤል ፕረን ካለን ደግሞ ምን ማለት ነው? እነሱ ይወስዳሉ እያለን ነው። ናይስ። አሁን ይህንን በምሳሌ ስናየው እንደዚህ ነው። የመጀመሪያው ዠ ፕሮን ለታክሲ ካልኩኝ እኔ ታክሲ ይዛለው ወይም ታክሲ ወስዳለው እያልኩኝ ነው። በእኛ ጋር በተለምዶ ታክሲ ይዛለው እያልኩኝ ነው። ሌላ ደግሞ ዠ ፕሮን ለቡስ ካልኩኝ ደግሞ እኔ ባስ ነው የሚይዘው እያልኩኝ ነው። ናይስ። ካፌ ውስጥ ገብታችሁ ደግሞ አንድ ነገር ለማዘዝ ስትፈልጉ ደግሞ ዠ ፕሮን አን ካፌ ካላችሁ እኔ ቡና ነው የምወስደው እያላችሁ ነው መጣችሁ ስትጠየቁ ምንድነው የምትፈልጉ ስትባሉ ማለት ነው። ይሄ አንደኛው መንገድ ነው ለመግለጽ ፕሮን። ናይስ። ይሄ ምሳሌ ይበቃናል። ይሄ ቪዲዮ ከተመቻችሁ ላይክ አድርጉ። የሚቀጥለውንም ደግሞ ቨርብ ሌላ የሚቀጥለው ማየት ከፈለጋችሁ ሰብስክራይብ አድርጉ። አንቲል ዘ ኔክስት ቪዲዮ ኦau revoir።